አንዳንድ ንቅሳቶች የሰውን ማንነትና እምነት ይገልጻሉ። ነገር ግን አንዳንድ አደገኛ ንቅሳቶች ከሀገር እስከ ማስባረር፣ በሰዎች እስከ ማስደብደብና እስከ መገደል ሊያደርሱ ይችላሉ። በዛሬው ቪዲዮ ላይ ይዤላችሁ የመጣሁት አደጋ ውስጥ ሊከቷችሁ የሚችሉ 10 ንቅሳቶችን ነው። ከመጀመራችሁም በፊት ሰብስክራይብ በማድረግ ማበረታታት ትችላላችሁ። 10ኛ የክላውን ንቅሳት። ይህን ንቅሳት ከተነቀሳችሁ ብራዚል ውስጥ እንዳታሳዩት። ምክንያቱም ይሄ ንቅሳት የሚያመለክተው የፖሊስ ኃይል እንደገደላችሁ ነው። የብራዚል ፖሊሶቹም ይህንን እንደ ቀልድ አያዩትም። በአሁን ሰዓት ይህን ንቅሳት ተነቅሳችሁ ሌላ ወንጀል ብትሰሩ ንቅሳቱን እንደ ማስረጃ ይጠቀሙባቸዋል። በ9ኛ ላይ ያለው ንቅሳት ደግሞ ከአይን ስር የሚገኝ ንቅሳት ሲሆን ንቅሳቱ የሚያመለክተው ሰው እንደገደላችሁ ወይም ሰው እንደሞተባችሁ ነው። ይህንን ንቅሳት በአንዳንድ ሀገራት ምንም ሰው ሳትገሉ ከተነቀሳችሁ በሌሎች ሰዎች ጥቃት ሊደርስባችሁ ይችላል። ምክንያቱም እንደ ንቀት ስለሚቆጥሩት ነው። 8ኛ የናዚ ንቅሳት። ይህም ንቅሳት አደገኛ መልእክት ያለው ሲሆን ሁለት የላይትኒንግ ምልክቶቹ የሚያመለክቱት ሂትለርን ነው። ይህም ንቅሳት በጀርመን ውስጥ የተከለከለ ነው። በመንገድ ላይ እያሳያችሁ ብትሄዱ ከሂትለር ተቃዋሚዎች ጥቃት ሊደርስባችሁ ይችላል። 7ኛ ሁሉንም የሚያዩ አይን። ይህ ንቅሳት በባዕድ አምላኪዎችና ኢሉናንቲዎች በብዛት የሚታይ ሲሆን ይህንን ንቅሳት በየሀገሩ የምትጓዙ ከሆነ ባትነቀሱት ይመከራል። በይበልጥ ደግሞ በአረብ ሀገራት። በ6ኛ ላይ ደግሞ ይህንን ንቅሳት መነቀስ እይታ ውስጥ ሊከታችሁ ይችላል። ምክንያቱም ይህ ንቅሳት በላቲን አሜሪካና በአንዳንድ አፍሪካ ሀገራት ከውትድርና ጋር የተገናኘ ነው። ይህንን ንቅሳት ከተነቀሳችሁ እንደ ሰላይ ልትቆጠሩ ትችላላችሁ። ስለዚህም የምታደርጉትን ነገር ሁሉ ይቆጣጠሯችኋል። ለምሳሌ በላቲን አሜሪካ አንድ አፍሪካዊ ይህንን ንቅሳት ተነቅሶ ከሄደ አይን ውስጥ ሊገባ ይችላል። 5ኛ ዶግ ፓው ታቱ። ይህ ንቅሳት ከብለድ ጋንግስተሮች ጋር የተገናኘ ሲሆን የቡድኑ አባል ሳትሆኑ መነቀስ አደጋ ውስጥ ሊከታችሁ ይችላል። ወይም ደግሞ ተቃራኒ ክሪፕ ጋንግስተሮች ካገኟችሁ ደግሞ ሊያጠቋችሁ ይችላሉ። በ4ኛ ላይ ደግሞ የአይሲስ ንቅሳት ይገኛል። ይህንን ንቅሳት መነቀስ የሽብርተኛ ቡድን አባል እንደሆናችሁ ነው የሚያመለክተው። አስባችሁበት ባትነቀሱ በአሜሪካ ሀገራት እስከ መታሰርና ከሀገር እስከ ማስባረር ሊያደርሳችሁ ይችላል። 3ኛ ይሄ ንቅሳት የተለያዩ ዲዛይኖች ያሉት ሲሆን አንዳንዶቹ የአንድ ድብቅ ተቋም አባል መሆንን ሲያመለክቱ፣ ሌሎቹ ደግሞ ከጋንግስተር ጋር የተያያዙ ናቸው። በአንዳንድ ሀገራት ይህንን ንቅሳት ተነቅሳችሁ ካሳያችሁ እንደ ነገር ፍለጋ ሊቆጠርባችሁ ይችላል። ይሄም በጋንግስተሮች ጥቃት ሊያስደርስባችሁ ይችላል። በ2ኛ ላይ ደግሞ 5 ጠቋሚ ያለው ክራውን ታቱ አለ። ይህ ንቅሳት ከአሜሪካ አደገኛ ማፊያዎች ጋር የተገናኘ ሲሆን ይህንን ንቅሳት መነቀስ የጀመሩት ከ1954 ጀምሮ ነበር። በቺካጎ ይህን ንቅሳት መነቀስ የፖሊስ አይን ውስጥ ሊከታችሁ ይችላል። በመጨረሻ ላይ ደግሞ ኤፓሌት የተባለው ንቅሳት አለ። ይህን ንቅሳት ስትመለከቱ የፈረንሳይ ወታደሮች ትከሻቸው ላይ የሚያደርጉት ነገር ሊመስላችሁ ይችላል። ትርጉሙ ግን ከሱ ጋር አይገናኝም። በእስር ቤትና በማፊያ ውስጥ ይሄ ንቅሳት የሚያመለክተው ትልቅ ደረጃ ያለው ወንጀለኛ መሆኑን ነው። ይህም ንቅሳት መሃሉ ላይ የአጽም ምልክት ካለው ደግሞ ብዙ ሰው መግደሉን ነው የሚያመለክተው። ንቅሳት ከመነቀሳችሁ በፊት በሌላ ሀገር በሌላ ቋንቋና በሌላ ሰዎች አረዳድ ምን ማለት እንደሆነ ማወቅ ያስፈልጋል። ምክንያቱም አንዳንድ ንቅሳቶች ከቃል በላይ መልእክት ያስተላልፋሉ። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። እናንተስ ምን ታስባላችሁ? ሀሳባችሁን ኮመንት ላይ ጻፉልኝ። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እስክንገናኝ ሰላም ቆዩ።